ዓመት ለፈኪ አንድ ዓመት ሊሆነኝ አሁን ከሁለት ወር በኋላ እናንተ አንድ ዓመት ይሞላል አይደል? ኦኬ ከተገናኘን እሱም በሱ በሚገርም ሁኔታ ነው እናከብረው። እሺ አያችሁታ አንደኛ ዓመት ለፈኪ አንደኛ ዓመት። ውድ ቤተሰቦቼ እንግዲህ እንዳያችሁት እንደሰማችሁት ነው። አህሙና ፈኪ በአዲስ መጥተዋል። ደግሞ ዛሬ አንደኛ ዓመት ለፈኪ እያለ አህሙ ሰርፕራይዝ አድርጓታል ማለት ነው። ፈኪን እንዳያችሁት ዘና ብለዋል። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ፈኪና አህሙን እንዳየናቸው ዛሬ ሰርፕራይዝ አድርጓታል ማለት ነው። አህሙ ባለፈው እንግዲህ በሰሩት ቪዲዮ አንድ ዓመቴ ሞላ እያለችው ነበርና አንድ ዓመቷን ሊያከብርላት ዛሬ አበባም ኬክም ይዞ ወደ ቤቷ ተጉዟል ማለት ነው። አህሙ እንግዲህ አምና እሷን ሲያገኛት የነበረበትን ታይም እያስታወሰ አንደኛ ዓመቷን ሊያከብርላት ተዘጋጅቶ ወደ ቤቷ ሄዷል። እሷም እቤት ነበረች እና ፎቁ 5ኛ ብሎክ ላይ ነው ያለችው ብሏል። እንግዲህ ደረጃውን ሲወጣ ያቀሰተ ነው የወጣው ለረፍ እያለ ወይ ጉድ። እሱ በተራው ደግሞ እሷ ቤት ሲሆን ማለት ነው። እሱ ቤት ስትሄድ ነበረ እንደዚህ ያደክማል ምናምን የምትለው እና ያው እንግዲህ በነገራችን ላይ እንትን ረዘም ያለ ከሆነ ብሎኩ ያደክማል ማለት ነው። አህሙ እንግዲህ ኬኩን ይዞ ወደ እሷ ቤት ሄዷል ማለት ነው። ፈኪም ጉፋን ይዟት ቤቷ ቁጭ ብላ ነበረ። በቢጃማም ነበረች። እንግዲህ ልብስሽን ቀይሪ ካሜራ ነው ምናምን ብሏታል እና ኬኩን እሱ ልደብቀው ወይንስ እንዴት ላድርገው እያለ ነበረ። ያው እንግዲህ ቀጥታ ይዞ ገብቷል። አበባውን መጀመሪያ ሰጣትና ምን በተመለከተ ነው አንደኛ ዓመቴን በተመለከተ ነው እንዴ ምናምን እያለች ነበረ። ያም ሆነ ይሄም ሆነ እንግዲህ ያው ኬኩንም ይዞ ገብቷል። አህሙ የፈኪ ቤት ዘና ያለ ነው፣ ማሻአላህ ያለ ነው። ገብተው ቁጭ ብለው እንግዲህ ኬካቸውን መሀል እሷ ኬኩን ከመጀመሪያው ተመያዟ ራሱ እንደዚህ ነው እስከ አፍንጫዋ እስከ ከንፈሯን የተነከረችበት ማለት ነው። ኬኩን በቁሟ ማለት ነው። ወይኔ ጉዴ! እና በቃ ከላይ ራሱ በጣቷ ሁሉ እየጠነቆለች በቢላው እንደዚህ እየጠነቆለች ስትበላም ላህሙ ላጉርስህ እያለች እንትን ስታሞኘውም ሁሉ ነበረና በነገራችን ላይ ግን በቢላዋ ቀልድ የለም። ቢላዋ ይዛችሁ አትቀልዱ ነው የምለው ማለት ነው። ኮሜንትም ላይ አስቀምጬላችኋለሁ። አንዳንዴ ለቀልድ ለጨዋታ መስሎን የምንሰራቸው ስራዎች ላይ ያልሆነ አደጋ ላይ ይጥሉናልና ቢላ ወይም ሲችን ይዘን ባንቀልድ ባንጫወት ባይነኝ። ረስተሽዋል አንቺ ቢላዋ መያዝሽን መቀባትሽ ነው አንቺ የታየሽ። በዚህ ቅጽበት ግን ወይ ጭረሹ በሆነ ወይ ወቅተሹም በሆነ ሌላ ክስተት ነው የሚከሰተው እና ሁላችንም ተነሱ ቪዲዮ ትምህርት ልንወስድ እንችላለን ማለት ነው። የያዝነውን ነገር ምን እንደሆነ ረክዘን ማወቅ አለብን ከመጫወታችን ወይም ከመቀለዳችን በፊት ማለት ነው። ውድ ቤተሰቦቼ እና ኬካቸውን እንግዲህ መሀል አድርገው ሲጫወቱ ነበረ። ልክ አንድ ዓመት የሆነ እያለች እና ወደኋላ እስኪ ልመልስሽ አንድ ዓመት የዛሬ አንድ ዓመት በነበርሽበት ሰዓት እዚህ ምን ነበር ስታረጊ የነበረው? እዚህ መተሽ የዛሬ አንድ ዓመት ብሏታል። ከመጣው አዲስ አበባ በገባው ልክ በሁለተኛ በሶስተኛ ቀኔ ዝም ብዬ ታክሲ ይዤ ሰፈሩን ነበር የምዞረው ብላለች። የተነሳሁበት ሰፈር ቤቱ ወይም ሰፈሩ እንዳይጠፋኝ በወረቀት ጽፌ ይዤ ሰፈሩ እንዳይጠፋኝ ዝም ብዬ ታክሲ ላይ እየወጣሁ ዞር ነበረ ሰፈሩን ለማየት ነው ያለችው። አዲስ እንደመጣሽ ማለት ነው እንግዲህ አሪፍ ነው። ወረቀት ላይ ራሱ ጽፋ ይዛ ሴፍ አድርጋ ይዛ መዞሯም ጥሩ ነው፣ ወታ ሳትጠፋ ማለት ነው። በአንድ ዓመት ለውጥ እንግዲህ ፈኪ ማሻአላ ብለናል። ያው ወደ ሚዲያ በመውጣትሽና በመስራትሽ ነው እንዳልሽውም አንቺ በዚች በአንድ ዓመት ለኔ አንድ ዓመት ናት፣ ትንሽ ናት፣ ቀላል ናት። አንድ ዓመት ማለት 365 ቀን ናት። በዚች መሀል ግን እኔ ብዙ ቤተሰቦችን አፍርቻለሁ፣ ብዙ እህት ወንድሞችን አፍርቻለሁ ብለሻል። አዎ እኪድ ብዙ ቤተሰብ ብዙ እህትና ወንድም አፍርተሻል። በእነሱም በቤተሰቦችሽ እና በመዳም ቅመሞች በአድናቂዎችሽ በተመልካቾች የተነሳ ነው እዚህም ደረጃ የደረሽውና አልሐምዱሊላህ ይገባሻል።
እንደገናም ደግሞ በዙም በአንድ አመት ውስጥ ደግሞ ሰርተሽም የተለየ ስራም ለመስራት ቀርቦሽ ሰው የራስሽ ባልሽው ሰው ጓደኛ ባልሽው ተከርተሻልም እና ይህም ደግሞ ትምህርት ነው። የሰው ልጅ ሲነሳም ሲወድቅም ነው እና ማሻአላ ጠንክረሽ በመስራትሽ ይኸው በአንድ አመት ውስጥ ምን አይነት ለውጥ እንዳመጣሽ ይህ ማለት ነው። እኛ የመዳም ቅመሞች እኛ በአረብ ሀገር ስንት አመት እናሳልፋለን፣ ማፊ ለውጥ ማፊ ፋይዳ ማለት ነው ፈኪ። እና በዚሁ አጋጣሚ ደግሞ ያው ጥሩ ስራዎችን እየሰራችሁ በቃ እንደዚህ ለእናንተ ለተቸገሩ እህትና ወንድሞችም እናንተ አርአያ ልትሆኑ ይገባል። እንደናንተ እንዲሰሩ ልታግዟቸው ይገባል። የተቸገሩት አሉ፣ ጠይቋቸው፣ አስለምዷቸው። ማፊ ሙሽክለሽ የመዳም ቅመሞች ወይም ስደተኞች ነን እኛ ዩቲዩበሮችን ሁሉንም እያንቀሳቀስን ያለ ነው። ስለዚህ የተቸገረ ጓደኛ ዘመድ ካለ እንደዚህ እንደናንተ አንቺ ያው በመምጣትሽ ራስሽን አውጥተሻልና ከበታችሽ ዘመድ ጓደኛ ካለ አምጥተሽ እንዳንቺ ማድረግ ትችያለሽ። በዚሁ አጋጣሚ እና ራስሽን ገልጸሻል። እንግዲህ በአንድ አመት ብዙ ነገር አግኝቻለሁ ብለሻል። አሁንም ደግሞ አመስግነሻል። አስታውሰህ አስበህ እንደው ማሰብህ ብቻ በቂ ነው። እንኳን ኬክ እንኳን አበባ አድርገህ ስላዘጋጀህልኝ ብለሻልና አህሙ እንግዲህ እኔ ለሷ ትልቅ ቦታ በሷ ትልቅ ቦታ እንዲኖረኝ ይፈልጋለሁ። ለዛ ነው ያዘጋጀሁት ብሏል። እንግዲህ የአህሙን ነገር ልትረጁ ይገባል። እሱ ያው እንግዲህ ላንቺ ያለው ሁኔታ እንዴት እንደሆነ እያሳየሽ ነው። አንቺ ደግሞ እኪድ ያፋውጥተሽ እወድሃለሁ ወይም አፈቅርሃለሁ ብለሽ አልተናገርሽም እንጂ እንደምትወጁና እንደምታፈቅሪው እኛ እያየን ነው ማለት ነው። ግን ደግሞ እዚህ ላይ እንደዚህ ከተግባባችሁ በቃ ከተፈቃቀዳችሁ አላህ በሚወደው መልኩ ኒካ አድርጋችሁ በሐላል ብትሰሩ በጣም ደስ ይለናል። እኛ ተመልካቾቻችሁም እላለሁኝ እንዳስተያየት ነው። ስለዚህ በርትታችሁ ስሩ። አሁን እንግዲህ አስቦና ላንቺ ያስደስትሻል ብሎ ስላሰበ የአንደኛ አመትሽን በኬክና በአበባ ሰርፕራይዝ አድርጎሻልና እኔ እናንተም ከተገናኘን 2 ወር ሊሞላን ትንሽ ነው የቀረን ብለሻልና ያኔማ በደንብ ነው የምናከብረው ብሏል። እንግዲህ እስኪ እናያለን በሂደት እንዴት እንደምታከብሩት ማለት ነው። የተገናኛችሁበትን ቀን አሁን እንግዲህ ያቺ ቀን የተለየች ናት፣ ካንቺ ጋር ያገናኘች ቀን የተለየች ናት ብሎ ስላለ እንግዲህ ያቺን ቀን ጠብቃችሁ ልታከብሩ ከሆነ እኛም እናያለን ማለት ነው። በርትታችሁ ስሩ ነው የምለው። ሌላው ደግሞ ያው እንደነገርኳችሁ ጉፋንም ይዞሻል። ቀጣይ ደግሞ አህሙ ታሙ ነው የምጠብቀው። በቀጣይ ቪዲዮ እሱ ታሙ ነው እያልሽ ነው ግን የበሽታ ጥሩ የለውምና ባይዘው ወይም ባይተላለፍበት ባይ ነኝ። ጥሩ አይደለም አንዱ በሽታ ወደ አንዱ ሲተላለፍ ማለት ነው። ስለዚህ ኬካችሁን እንግዲህ እየቆረሳችሁ እየበላችሁ ነው። እሱ ኬክ ሲበላ እንደውም ብዙ ብር ነው የተገዛው ጨረስከው ምናምን እያልሽ ነበርና ሻሻ ስትሰራሩ በቃ ተከፍላለህ ስትዩ ነበር። እሱም ደግሞ እኔም ክፈል ታልሽኝ እኔም ኬኬን ይዤ እሄዳለሁ እንቻ አበባውን ሰጂ ኬኬን ይዤ እሄዳለሁ እያለ ነበርና ጨካኝ ስላልሆንኩኝ ታውቂያለሽ የዋህነቴን እያለ ነበረ። በነገራችን ላይ ያው አህሙ የዋህ ነው። ላንቺ ብሎ እንግዲህ ሰርፕራይዝ አድርጎሻል። ደስ እንዳለሽ ተስፋ አድርጋለሁ። አንቺም እንግዲህ በጣም ደስ ብሎኛል አመሰግናለሁ ብለሻል። አዎ በተመልካቾች ፊት እንግዲህ አህሙ ዘና አድርጎሻል። አንደኛ አመትሽን አዲስ አበባ የመጣሽበትን አንደኛ አመት አክብሮልሻል ማለት ነው። በዚሁ አጋጣሚ አህሙ ከጎንሽ ሆኖ እያበረታታ ነው። አብራችሁ ስሩ። ደስ በሚል ቪዲዮ ደግሞ ቀጣይ እንደምትመጡ ተስፋ እናደርጋለን። ውድ ቤተሰቦቼ የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። አህሙና ፈኪን ይዤ እኔ ኳተር ቦታን እያስጎበኘኋችሁ በዚህ መልኩ አብረን ቆይታ አድርገናል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።